አዲስ ነፍሰ ጡር እናት ከሆኑ ወይም ሁለተኛ ልጃችሁን እየጠበቃችሁ ከሆነ ሰውነታችሁ ላይ የሚታዩት ለውጦች አንዳንድ ጊዜ ሊያስፈሩ እንደሚችሉ አውቃለሁ። በእርግዝና ወቅት በሰውነታችን ላይ የሚታዩ ለውጦች ሁሉ አደገኛ አይደሉም። በዚህ ቪዲዮ ውስጥ የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ የጀርባ ህመምና ሌሎች የተለመዱ ምልክቶች ለምን እንደሚከሰቱና እንዴት መቋቋም እንደምትችይ በዝርዝር እንወያያለን። ነገር ግን አብዛኛዎቹ እነዚህ ለውጦች እርግዝናው ጤናማ መሆኑን የሚያሳዩ ምልክቶች ናቸው። ይህ ቪዲዮ በጭንቀት ፋንታ ሰላም እንዲሰጣችሁ ተደርጎ የተዘጋጀ ነው። ቪዲዮውን ከመጀመራችሁ በፊት እንደዚህ ያሉ ጠቃሚ መረጃዎች ለሌሎች እናቶች እንዲደርሱ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። የመጀመሪያው የምግብ ፍላጎት መቀነስና ማቅለሽለሽ ነው። እርግዝና ገና እንደጀመረ የመጀመሪያው ምልክት የምግብ ፍላጎት መለወጥ ነው። የሚወዱት ምግብ ሊያስጠላዎት ይችላል። ይህ የሚሆነው ፕሮጀስቲን የተባለ ሆርሞን ስለሚጨምር ነው። እዚህ ጋር አንድ አዲስ ሳይንሳዊ መረጃ ልንገራችሁ። በታህሳስ ወር 2023 መጨረሻ አካባቢ ላይ በካምብሪጅ ዩኒቨርሲቲ የወጣ ጥናት እንደሚያሳየው ለከባድ ማቅለሽለሽ ወይም ሞርኒንግ ሲክነስ ለምንለው ዋነኛው ምክንያት GDF-15 የተባለ ሆርሞን ነው። ይህ ሆርሞን በጽንሱ የሚመነጭ ሲሆን እናቲቱ ለዚህ ሆርሞን ያላት ስሜታዊነት ከፍ ያለ ከሆነ ማቅለሽለሹ ይበረታል። ይህ ግኝት ወደፊት ለማቅለሽለሽ መድኃኒት ለማግኘት ትልቅ በር የከፈተ ነው። ስለዚህ ማቅለሽለሹ የጽንሱ ጤናማ እድገት ምልክት መሆኑን ተረድታችሁ በትንሹ ምግብ በመመገብ ማለፍ ይቻላል። ሁለተኛው ማስመለስና ምራቅ መብዛት ነው። ብዙ እናቶች ምራቅ መብዛት ወይም ፒቲያሊዝም ያጋጥማቸዋል። ይህ በተለይ ከማቅለሽለሽ ጋር ተያይዞ የሚመጣ ሲሆን ሰውነታችን አሲድን ለመከላከል የሚያደርገው ጥረት ነው። ማስመለሱም ቢሆን ሰውነታችን ጽንሱን ሊጎዳ ይችላሉ የሚላቸው ምግቦች ላለመቀበል የሚያደርገው ጥበቃ እንደሆነ አንዳንድ ሳይንቲስቶች ይገልጻሉ። ሶስተኛው የልብ አካባቢ ማቃጠል ወይም ሀርት በርንና ማቃር ነው። ይህ ብዙውን ጊዜ ከምግብ በኋላ የሚከሰት ነው። ምክንያቱም የማህፀን ማደግ ጨጓራ ላይ ጫና ስለሚፈጥርና የጨጓራ በር እንዲላላ ስለሚሆን አሲድ ወደ ላይ ይወጣል። ይህ አደገኛ አይደለም፣ ነገር ግን ቅመም የበዛባቸውን ምግቦች በመቀነስና ከተመገቡ በኋላ ወዲያውኑ ባለመተኛት ማስታገስ ይቻላል። አራተኛው ሽንት ቶሎ ቶሎ መምጣትና የድካም ስሜት ነው። በመጀመሪያው 3 ወርና በመጨረሻው 3 ወር ሽንት ቶሎ መምጣት በጣም የተለመደ ነው። ይህም ኩላሊታችን ከወትሮ በበለጠ ደም ስለሚያጠራና ማህፀን ፊኛ ላይ ጫና ስለሚፈጥር ነው። ከዚህም ጋር ተያይዞ የድካም ስሜት ሊኖር ይችላል። ሰውነታችን አዲስ ህይወት እየገነባ ስለሆነ እረፍት ይፈልጋል። ይህ የድካም ስሜት ሰውነታችሁ እረፍ እያለ መሆኑን ተረድታችሁ በቂ እንቅልፍ መውሰድ ይጠበቅባችኋል። አምስተኛው መነጫነጭና መደበር ነው። ለምንድነው በትንሽ በትልቁ የምናደደው ብለው ሊጨነቁ ይችላሉ። ይህ የሆርሞን መለዋወጥ ውጤት ነው። ልክ የወር አበባ ከመምጣቱ በፊት እንደሚሰማ አይነት ስሜት ሆኖ ግን ትንሽ ጠንከር ያለ ሊሆን ይችላል። ይህ ጊዜያዊ መሆኑን ተረድቶ ከቤተሰብ ጋር በግልጽ መነጋገር ይረዳል። ስድስተኛ የጀርባና የጎን ህመም ነው። እርግዝና እየጨመረ ሲመጣ የሰውነታችሁ የስበት ማዕከል ይለወጣል። ወደፊት ሲወጣ ጀርባችን ያንን ለመደገፍ ይታገላል። በተጨማሪም ሪላክሲን የተባለ ሆርሞን የአጥንት መገጣጠሚያዎችን ስለሚያላላ የጀርባና የጎን ህመም ሊሰማ ይችላል። ይህ አደገኛ ባይሆንም ትክክለኛ አቀማመጥና የአተኛኘት ዘይቤ መከተል ያስፈልጋል። ሰባተኛው ሆድ አልፎ መቁረጥና እግር መሄድ መከልከል ነው። እርግዝና ወደ 7 እና 8 ወር ሲጠጋ ሆድ አልፎ ይቆርጣል ወይም ድንገት ይጠጥራል። ይህ ብራክስተን ሂክስ የሚባል የምጥ መለማመጃ ነው። እውነተኛ ምጥ ካልሆነ በስተቀር አደገኛ አይደለም። እንዲሁም የእግር መደንዘዝ ወይም መሄድ መከልከል የሚመጣው ማህፀን ነርቮች ላይ ጫና ስለሚፈጥር ነው። 8ኛው ከእምብርት በታች እንደ ቁስል የማመም ስሜት ነው። ብዙ እናቶች እምብርት አካባቢ እንደ ቁስል ያመኛል ይላሉ። ይህ ማህፀንን ደግፈው የያዙት ጅማቶች ወይም ራውንድ ሊጋመንትስ የምንላቸው ስለሚለጠጡ የሚመጣ ህመም ነው። ድንገት ሲቆሙ ወይም ሲያስሉ ሊብስ ይችላል። ይህ የማህፀንን መስፋፋት ውጤት እንጂ የጤና ችግር አይደለም። ቀጥሎ ምነግራችሁ 4ቱ ምልክቶች ግን ብዙ እናቶች ይሄ በእርግዝናዬ ምክንያት አጋጠመኝ ብለው የማይነግሯቸው ሚስጥራዊ ምልክቶች ናቸው። የመጀመሪያው መርሳትና ትኩረት ማጣት ነው። ፕሬግናንሲ ብሬን እንለዋለን። ብዙ እናቶች እርግዝና ላይ ያሉ ቁልፍ የት እንዳስቀመጡ ሊረሱ ይችላሉ። ወይም ደግሞ ንግግር መሃል ሐሳብ ሊጠፋባቸው ይችላል። ይሄም ጭንቅላቴ በረረ ብለው እንዲጨነቁ ያደርጋቸዋል። በሴፕቴምበር 2024 በኔቸር ኒውሮሳይንስ መጽሔት ላይ የወጣ አንድ ትልቅ ጥናት እንደሚያሳየው በእርግዝና ጊዜ የሴቶች ጭንቅላት ላይ ትልቅ
እንደገና የመደራጀት ሪሞዴሊንግ ስራ ይከናወናል። ጥናቱ የተደረገው በካሊፎርኒያ ዩኒቨርሲቲ ሲሆን ውጤቱም የሚያሳየው የጭንቅላት ክፍል በትንሹ መጠኑ እንደሚቀንስ ነው። ነገር ግን ይህ ድክመት ሳይሆን አንጎላችን ለልጁ የሚያስፈልገውን ትኩረትና ፍቅር ለመስጠት ይበልጥ ኤክስፐርት ለመሆን የሚያደርገው ዝግጅት ነው። ስለዚህ መርሳቱ የመጥፎ ነገር ምልክት ሳይሆን እናት ለመሆን አእምሮአችን ራሱን እያስተካከለ መሆኑን ያሳያል። ሁለተኛው የቆዳ ቀለም መለወጥ ነው። በተለይ በኢትዮጵያ እናቶች ዘንድ እርግዝና ፊት ያበላሻል የሚል ስጋት አለ። ከእምብርት በታች የሚወጣው ጥቁር መስመር ሊኒያ ኒግራ እና ፊት ላይ የሚወጡ ጥቁር ነጠብጣቦች መለስማ ብዙዎችን ያስጨንቃሉ። ይህ የሚሆነው ሰውነታችን ሜላኒን የተባለውን ቀለም በብዛት ስለሚያመርት ነው። ይሄ ለውጥ ከወሊድ በኋላ በሂደት የሚጠፋ እንጂ አደገኛ የቆዳ በሽታ እንዳልሆነ ማብራራቱ እናቶችን ያረጋጋቸዋል። ሶስተኛው የእግር ቁርጥማት ነው። በተለይ ማታ ማታ ድንገት የእግር ጡንቻ መሳብ ወይም መቆራረጥ ሊያጋጥም ይችላል። ይህ የሚሆነው በሰውነታችን ውስጥ ያለው የካልሲየም እና ማግኒዚየም መጠን ሲቀያየር ወይም ደግሞ እግራችን ላይ ያለው የደም ዝውውር ጫና ሲበዛበት ነው። ህመሙ ከባድ ቢሆንም ቀስ እያሉ እግርን በማሸትና ውሃ በብዛት በመጠጣት ሊታገስ የሚችል የተለመደ ምልክት ነው። አራተኛው የአፍንጫ መታፈን ነው። ጉንፋን ሳይኖሩት አፍንጫው የታፈነ ሊመስሉት ይችላል። ይህ የሚሆነው በእርግዝና ሆርሞኖች ምክንያት አፍንጫ ውስጥ ያሉ የደም ስሮች ስለሚለጠጡ ነው። ብዙ እናቶች ይህን እንደ ጉንፋን ቆጥረው አላስፈላጊ መድኃኒት ሊወስዱ ይችላሉ። ነገር ግን ይሄ የእርግዝና አፍንጫ መታፈን የሚባለውና ምንም ጉዳት የሌለው ምልክት ነው። በመጨረሻም እነዚህ ሁሉ ምልክቶች እርግዝናው ጤናማ መሆኑንና ሰውነቱ ለልጁ እድገት እየተዘጋጀ መሆኑን የሚያሳዩ ናቸው። እርግጥ ነው ህመም ምቾት ሊነሳ ይችላል፣ ነገር ግን መጨነቅ አያስፈልግም። ይሁን እንጂ ከባድ የደም መፍሰስ፣ ከባድ ራስ ምታት ወይም እብጠት ካጋጠማችሁ ሐኪም ማማከር እንዳለባችሁ መዘንጋት የለባችሁ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። በሚቀጥለው ቪዲዮ እነዚህን አደገኛ ያልሆኑ ምልክቶች እንዴት መወጣት እንዳለባችሁ አብረን እናያለን። እስከዚያው ጤና ይስጥልኝ።